በአጀንዳነት ወደምናያቸው ጉዳዮች እናመራለን። በወላይታ ሶዶ ከተማ እየተሰራ ያለው የኮሪደር ልማት ስራ ከዚህ ቀደም ቆሻሻ መጣያና ለጤና ጠንቅ የነበሩ አካባቢዎች ወደ ተሻለ መዝናኛ ስፍራ እንዲቀየሩ ማድረጉን የከተማ ነዋሪዎች ተናግረዋል። የኮሪደር ልማቱ ለስራ እድል ፈጠራ የሚሆኑ ማዕቀፎችን በውስጡ መያዙ ለዜጎች የተሻለ የስራ በር እንዲከፈት ምክንያት መሆኑም ተመላክቷል። የወላይታ ሶዶ ከተማ ኮሪደር ልማት አሁናዊ ሁኔታ ምን ይመስላል? ለከተማውስ ምን አዲስ ነገር ይዞ መጣ የሚለውን ተመስገን ተስፋዬ እንደሚከተለው ያስቃኘናል። በወላይታ ሶዶ ከተማ በተለያዩ አውራ ጎዳናዎች 12 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ ተጀምሮ እየተገነባ ይገኛል። ያለቁት ደግሞ የተለያዩ አገልግሎቶችን እየሰጡ ይገኛሉ። በተለይም መንገድ ዳር የሚገነቡ እንደዚህ አይነት ስናክ ሃውሶች የከተማዋ ነዋሪዎች ቁጭ ብሎ የሚዝናኑባቸው ስፍራዎች ለከተማዋ ልዩ ውበትን ከማላበሳቸው ባሻገር ከዚህ ቀደም ቆሻሻ መጣያ የነበሩ ስፍራዎች በአዲስ እይታ እንዲቀየሩ ማድረግ ችለዋል። እኛም በዛሬ ቆይታችን የሶዶ ከተማ ኮሪደር ልማት ስራ በአጭሩ ምን ይመስላል የሚለውን ከነዋሪዎችና የስራ እድል ከተፈጠረላቸው ዜጎች ጋር ቆይታ በማድረግ እናስቃኛችኋለን። አብራችሁ ከልማት ኮሪደር አንፃር ጥሩ ነገር እያየን ያለ ነው። ይህ አካባቢ ከዚህ በፊት ያው በተለይ እንደዚህ አይነት ክረምት ወቅት ላይ ቆሻሻው ሳሩ በቅሎ ዝም ብሎ የሚደበር ነገር ነው የነበረው። አሁን ግን ከዛ ህይወት በዚህ በልማት ኮሪደር አማካይነት ተሰርቶ ተለምቶ ተዘጋጅቶ አሁን ለበርካታ ህዝብ ጥሩ መዝናኛ ቦታ ሆኖ ነው አሁን እኛም እየተዝናናን ያለ ነው። ከዚህ በፊት ወዲና ወዲ ስንመላለስ የነበረበት ቦታ ኢሪብራቡ ትክክል አይደለም፣ ገደል ነበረ። ይሄ ሁሉ ተሸፍኖ ሰው የሚሄድበትን አቅጣጫ ሰፋ ብሎ ተፈጥሯል። በጣም ደስ የሚል ነው። ውበቱ በጥሩ ሁኔታ በጣም ጨምሮበታል። እንግዲህ ተመልካቾች እንደሰማችሁት ነው የከተማዋ ነዋሪዎች ከዚህ ቀደም ከነበረው የተሻለ ለውጥ የኮሪደር ልማትን ተከትሎ እየመጣ መሆኑን ይናገራሉ። ባልተዳረሰባቸው አካባቢዎች ደግሞ የተሻለ ስራ ተሰርቶ ከተማዋን በሚመጥን መልኩ 7 መግቢያና መውጫ በር ያላት ከተማ የመሆኗን ያክል የኮሪደር ልማቱ ተጠናክሮ ሊቀጥል እንደሚገባ ይናገራሉ። የስራ እድል የተፈጠረላቸው ነዋሪዎችስ ደግሞ ምን ይላሉ የሚለውን ጉዳይ በማስከተል ነው ያለው። ኢየሩሳሌም መረድ ይባላል። የዚህ የቴራ ፕላዛ ባለቤት ነኝ። ኮሪደር ልማት ሁለት ጥቅሞች አሉ። በርካታ ጥቅሞች ባሻገር አንደኛው ይሄ ቦታ ድሮ ቆሻሻ የሚጣልበት ዌስቴጅ ሰው የሚያስወግድበት ለአካባቢ በሽታ አመንጪ ቦታ ነበር። ቆሻሻ መጣያ ነበር የነበረው። አንዱ ጥቅም ውበት ለአካባቢው ገጽታ ግንባታ ተደርጓል። ሁለተኛ ደግሞ ስራ እድል እንደዚህ ባዶ የነበረ ቦታ ቆሻሻ የሚጣል ቦታ እንደዚህ አምሮ የስራ እድል ለበርካታ ሰዎች እኔ ጋር ወደ 21 ሰራተኛ አለ። በፊት ስራ አልነበረኝም ነበር። እዚህ ከተከፈተ በኋላ የስራ እድል አግኝቻለሁ። ለእኔም ለሌሎችም የስራ እድል ተከፍቶልናል ማለት ነው። ተመልካቾች በወላይታ ሶዶ ከተማ የኮሪደር ልማቱ ላይ ቅኝት ስናደርግ ቆይተናል። በመጣንበት ካፌ ደግሞ ቡና ተጋብዘናል። ከትሩፋቶቹ መካከል ይሄ አንደኛው ሆኖ ይታያል ማለት ነው። የነበረን ቆይታ ቀደም ሲል የተመለከታችሁትን ይመስላል።